ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። በእነሱ ነው ሪአክት የምናደርገው። ከዛ በፊት ግን ለሰባት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሁላችሁም ቪዲዮ ከመጀመራችሁ በፊት ላይክ አድርጉ፣ የትም እንዳትሄዱ። እርግጠኛ ነኝ ማለት ነው ብዙ ሰው እንደዚህ አይነት ታሪክ ገጥሞታል ማለት ነው። እዚህ ቲክቶክ ላይ ምናምን ነገር እና ቲክቶክ ላይ እዚህ ቲክቶክ ላይ ሆነሽ ልጅ ተዋወቅኩኝ ምናምን ከዛ የሰፈር ነሽ ምናምን አልኳት እና ሰፈሯን እዚህ ጋር መጥቀስ ምናምን አልፈልግምና በቃ እዚሁ አካባቢ ቅያስ ላይ ነኝ ምናምን አንድ ቅያስ ነው በቃ እንገናኛ ምናምን በቃ እሺ እንገናኝ ምናምን ተባለና ከዛ የሆነ ቦታ ተከታተልን ምናምንና አጋጣሚ እንደዚህ መኪና ተደግፌ ስልክ እያወራው ምናምን ነበርና ከሩቅ ነገር ስመጣ የሆነ በፎቶ ስለማቃት እሷ ናት አይደለችም ምናምን እያልኩኝ በቃ ስለሽ የሆነ የአዲስ አበባ ልጅ ናት ምናምን እርድና ምንም በቃ ከዛ እንግዲህ እግዚአብሔር ያሳይሽ ብራዘር እንደዚህ ጸጉሯን እየተቀለለሽ ምናምን ነው የምትመጣው ማለት ሴት ናት እየተቀለለሽ ምናምን ልክ አጠገቢ ስትደርስ እንዴት ነሽ ናቷ ምናምን ብላ ከፋለችኝ ማለት ነው። ከዛ ቷ የሚለውን ቃል ለመጨመር ስሟ እሷ አይመችምና እንዴት ነሽልኝ ምናምን ብዬ በቃ እዛ ጋር ከዛ እና የትጂሽ ልደይ ምናምን አለችኝና አስተወራ ራሱ እንደዚህ አፏን ታጣሟለሽ ምናምን ነገር ማለት ነው። አንተ ምን ይመስልሽ ጽድት ያለሽ ልጅ እኮ ነው በፎቶ። ከዛ እንዴ ምን ሆነሽ ነው ምናምን አልኳት። የምሬን ነው የምልሽ እንደ ሴት አውሪኝ እንጂ ምን ሆነሽ ነው እኔ ወንድ ነው እንደ ቀጠርኩት ምናምን ነገር አልኳት። ከዛ ያራዳ ልጅ አይደለሽ እንዴ ምናምን አለች። አይደለው ያራዳ ልጅ አይደለው አልኳት። እኔ ማቆ ያራዳ ልጅ እንደዚህ ሴት እንደ አፏን እያጣመመች የምታወራ ያራዳ ልጅ ምናምን አላውቅም። እንዲህ ጸጉሯን እየተቀለለች ምናምን ፋራብኝ እናቴ ደግሞ ባጼ ገቡ ጊዜ ነው የተወለድኩት። የምሬን ነው የምልሽ ማለት ነው። እና በቃ እናትዬ እኔና አንቺ ታይፓችን ማይ ታይፕ ብዬ ቲክቶክ ላይ ስጽፍ ሌላ ሰው ነው ያመጣልኝ ማለት ነው ምናምን ብዬ አዛው ጋር ተቀየስኩኝ ማለት ነው። እና ምን ልልሽ ነው ብራዘር አሁን ላይ ያሉት ሴቶች አንዳንዶቻችሁ ወደ ምንነት በቃ ቆማችሁ መሽናት ነው የቀራችሁ። እግዚአብሔርን ነው የምልሽ በጣም በቃ እኔ በጣም እንደዚህ አይነት ዝቅጠት ደግሞ በጣም ነው የሚደብሩ። በያ ምናምን እሺ ምናምን እንዴ አይደለም እርድና ኧረ ተው በእናታችሁ እንደ ሴት እያወራሽ እኮ እንደ አራዳ መኖር ትችያለሽ እንደፈለግሽ ማለት ነው። እንደ ሴት አክት እያደረግሽ እንደ አራዳ መኖር ልክ ወንድ ልጅ ገብቶሻል። ወንድ ልጅ እንደ ሴት አክት ሲያደርግ እንደሚደብራችሁ ሴትም እንደ ወንድ ልጅ አክት ስታደርግ እንዴት ወንድ ልጅ እንደሚደብረው እግዚአብሔርን ነው። ያ እውነት ነው። ይሄ በዚህ ነገር የሚስማማ ሁሉም ሰው ይስማማል። ሪሊ አይደለ? እኛ ሴቶች ሴት የምንላቸው ወንዶች አንወድም። ወንዶችም ደግሞ እንደተናገረው ወንዳ ወንድ የሆኑ ሴቶችን አይወዱም ማለት ነው። ዳስ ዋይ ስለዚህ ራሳችንን አክብረን መኖር ነው ያለብን አይደለ? ሴትነታችንን አክብረን እነሱም ወንድነታቸውን አክብረው እንጂ እኔም አልወድም እውነት ለመናገር። አሁን ለምሳሌ እንዲህ ጸጉሯን እየተቀለለች የምትሄድ ምናምን ሴት ላይክ ሴት ከምንለው እንዴት ነው እኛ ከሆነው ባህሪ ውጪ ሴት ስትሆን እኛም ሴቶች ሆነን ደስ አይለንም አይደለ? እና በጣም አታማሩ ደግሞ እንደዚህ ስማችሁ በአደባባይ ስማችንን አታጥፉ። ሴቶች ራሳችን ቢዮርሰልፍ ራስ ነው አይመስላችሁም? ሙቀቱ ምንድነው ማለት የሆነ ከ6 ሰዓት ጀምሮ ወደ እስከ 9 ምናምን የሚገርብ ሙቀት ነው ያለው ማለት ነው። እኔ እንደው ፋን ምናምን መጠቀም ጀምሬያለሁ የፒሲ ፋን ማለት ነው። ማለት እኔ ጋር ብቻ ነው ወይስ በአንድነት እየጋልን ነው እየሞቅን ነው? በጣም this week እኔ አላውቅም። እኔ every single day ሻወር ወሰድኩበት ጊዜ swear to God አላስታውስም። የሰው ልጅ ከሰኞ ጀምሮ ስቲል ነው እስከዛሬ ድረስ 7ቱን ቀን ሚስ የምታደርጉበት ቀን እኮ አለ እንደ ሰው ልጅ በቃ የሆነ እንዴት ነው ጋፕ ይኖራል። ሰኞ ከወሰዳችሁ ሮብ ላይክ አለ አይደለ? ሐሙስ እንደዚህ አለ። አይ ስዌር ቱ ጋር 7ቱን ቀን የሰሙኑ ሙቀት በተንፈስ ይበናቀቶኝ ነበር በተንፈስ ማለት ነው። እና ምን ሆኖ ነው እንደዚህ ሲሆን እንደው እስቲ ለመጀመሪያ ጊዜ ይመስለኛል አይደለ? ከዚህ በፊት እኔ አይዶን ነው እኔ አላስታውስም እንግዲህ እንደዚህ ሙቀበት ጊዜና እንዴት እየተቋቋማችሁት ነው የምር እንዴት ክረምት ተስናቆኛል በጣም። እናንተስ ምን ትላላችሁ? እስቲ ሙቀቱ እንዴት ገለጹት እስቲ። አረ በፈጠራችሁንባችሁ አሜሪካን ሀገር ሆናችሁ የምትለምኑ ሰዎች አታሰድቡን በፈጠራችሁ። አሁን መረረን
አሜሪካን ሀገር ይለመናል ሲባል ህዝቡ ስንት አሜሪካን ያለው 2 አሜሪካን አንድ ያለው እያለ ነው ህዝቡ። ለማንኛውም ነገር ልንገራቸው፣ አሜሪካን ሀገር በአሁን ሰዓት ለማኝ እየበዛ ነው። እጅግ ያሳፍራል። ወንዱም ሴቱም ለማኝ በጣም ፋሽን አድርጎታል። እንግዲህ በአሁን ሰዓት አንድ የአሜሪካ ዶላር በኢትዮጵያ ከ140 ብር በላይ እየተዘረዘረ ነው። አንድ የአሜሪካ ዶላር በኢትዮጵያ ከ140 በላይ ብር እየተዘረዘረ ነው። አንድ ሰው በሚኒመም ዌጅ ሬጉላር ስራ ቢሰራ like 8 hours ሰርቶ ከ18 እስከ 20 ዶላር ይከፈላል በሰዓት እንደየሀገሩ ይለያይ እንደየስቴቱ ግን አቨሬጅ 18 እስከ 20 ያ ማለት እስከ 160 ዶላር ይሰራል ማለት ከ140 እስከ 160 ዶላር ይሰራል። እንደው ተቆራርጦ 120 እስከ 130 ዶላር ያገኛል። ያንን ስታባዙት 120 130 ዶላር ስታባዙት በ140 ከ15 እስከ 17 ሺህ ብር ይሄ ሰውዬ ይሰራል ማለት ነው። ይሄ ማለት ኢትዮጵያ ውስጥ አንድ ስፔሻሊስት ዶክተር በወር የሚከፈለው ነው። ያ የኢትዮጵያ ስፔሻሊስት ዶክተር 12 ዓመት ደክሞ 6 ዓመት ዩኒቨርሲቲ ሄዶ ስንት የሰው ህይወት ያዳነ በብዙ ሪስክ ውስጥ በብዙ ሆስፒታል ውስጥ አልፎ የህፃናትን የአዋቂዎችን ስንት ኢትዮጵያንን ያዳነ ዜጋ የሚከፈለው 15,000 ነው። እንግዲህ አስቡት። በዚህ አጋጣሚ ለዶክተሮች ክብር አለኝ። ደሞዛቸውን ቢሻሻላል። ለምን የሰው ህይወት ነው የሚያድኑት ከእግዚአብሔር በታች። የነሱ ደሞዝን እዚህ በአንድ ቀን በግማሽ ቀን ነው ማግኘት የሚችለው አንድ ሰው። ይሄንን እድል ነው እየተጫወቱበት ያሉት። አሳፋሪ ነው። ፋሽን ሆኗል። ልመና ፋሽን ሆኗል። አልሰራም $1 24 ሰዓት በጥብጡኝ የምትል ሀገር አሜሪካ አግኝቶ እንደዚህ የሚጫወቱ አሁን ፋሽን ሆኖ በስተዋል። በነገራችን ላይ ለእነዚህ ሰዎች ገንዘብ አውጥታችሁ የምትረዱ ሰዎች እየገደላችሁ አንደኛ ጠላታቸው እናንተ ናችሁ። ገንዘብ የምትሰጧቸው ሰዎች ለነዚህ መውደቅ፣ ለነዚህ ነገ ሆምለስ ለመሆን፣ ለነዚህ ነገ ጎዳና ላይ ለሚወጡ ሰዎች ተጠያቂ ናችሁ። ምክንያቱም እየገደላችኋቸው ነው። ላንሳላችሁ። ስለዚህ እነዛ ህይወት የሚያድኑ ዶክተሮች በወር የሚከፈላቸውን አንቺ በግማሽ ቀን ማግኘት የምትችሉበት ሀገር ውስጥ አልታመማችሁ፣ ጤነኛ ናችሁ፣ ነፍሰ ጡር አይደላችሁ፣ አዛውንት አይደላችሁ፣ ዲሰብል አይደላችሁ። በምን መመለኪያ ነው የምትለምኑት ነው እኔ ጥያቄ። ይህንን የመሰለ ወርቅ ሀገር መታችሁ በጣም ነው የሚያሳዝነው። በጣም የሚያሳዝን ምግባር። ብዙ ሰው አሜሪካ ለማኝ አለው ሲባል እንዴ ይደነግጣል። ስለዚህ እኔ የምናገረው ምንድነው ይህንን እድል ያላገኙ በርካታ እህት ወንድሞች አሉን መጥተው ቤተሰባቸውን መቀየር የሚፈልጉ ራሳቸውን መቀየር። እኛ ማጆሪቲ ማለት እችላለሁ በድፍረት የድሃ ልጆች ነን። የልጥጥ ልጅ የለም ኢትዮጵያ ውስጥ፣ የሀብታም ልጅ የለም። የድሃ ልጅ ነን። ብዙ ነገር ያስፈልገናል። ቤተሰቦቻችን የብዙዎቻችን ህይወት የተመታ ህይወት ነው። እዚህ መተህ የምትለጠጥበት የምትንቀባረርበት፣ ስልክ ብርቅ የሚሆንበት፣ ብራንድ ጫማ ብርቅ የሚሆንበት፣ ነገሮች ብርቅ የሚሆንብህ አገር አይደለም። ማድረግ የምትችልበት ሀገር ነው። እና እነዚህ ሰዎች የማይሆን ነገር ለአሜሪካ ህዝቡ አይምሮ እንደዛ እንዲያስብ አድርገውታል። ሌሎች ሰዎችስ ነገ የምትመጡ ወደ አሜሪካ ምንድነው የምትማሩት? በዚህ ሀገር ምንድነው የምትማሩት? እነዚህን እያያችሁ መለመን ጥሩ ነው ብላችሁ እንዳታስቡ። መለመን ነውር ነው። አንድ ሰው ከታመመ አይምሮው መስራት የማይችል ከሆነ፣ አካሉ መስራት የማይችል ከሆነ፣ ዝግጁ ካልሆነ፣ ሰውነቱ ነገሮች ሁሉ በቃ መስራት የማይችል ሰው ይለምን። እንዴት ጤነኛ ሰው ይለምናል? በመድኃኒዓለም አንድ ግድንግድ የሆነ ሰው፣ አንድ ትልቅ የሆነ ሰው፣ ማሰብ የሚችል ሰው፣ ጤነኛ የሆነ ሰው እንዴት ነው ወጥቶ ሰው እንዴት አያፍርም ለመለመን? ምንም አልሆኑም። በነገራችን ላይ ብዙ ሰዎች ያማቸዋል። በእነሱ ምንና እንደገጠማቸው አናውቅም ምናምን ነው። ገንዘብ ሲጠይቅ እያሰበ ነው። የምትሰጠውን ገንዘብ ለቢል የሚጠቀመው እያሰበ ነው። የአንተ ዶላር ስንት ምን እንደሚያደርግለት አስቦ እየጠየቀ ያመዋል ካልከኛ አንተ ነው የሚያም። ሱስ ነው፣ የልመና ሱስ ነው። ስለዚህ ብዙ ሰዎች በጊዜው ስትነግሯቸው እነሱ አራዳ እናንተ ፋራ፣ አሜሪካን ሀገር ገንዘብ የሚሰራ እንደ ፋራ የሚለምን እንደ አራዳ ራሳቸውን ስለሚያዩ የሆነ ሰዓት አልባሌ ቦታ ይውሉና ህይወታቸውን ያበላሻል። ለማንኛውም በዚሁ አጋጣሚ አሁንም አዲስ የምትመጡ ሰዎች እዚህም ካላችሁ እባካችሁ ይሄ ሀገር እንጠቀምበት፣ ችግራችንን እንቅረፍበት። ወርቅ ሀገር ነው፣ ለሚጠቀምበት ብሩክ ሀገር ነው ለሚጠቀምበት። ስለዚህ አሁንም አሜሪካን ሀገር ያሉ ልመና ላይ የሚኖሩ ሰዎች ውጡ፣ ከዚህ ነገር አይጠቅማችሁም። የምትሰጡም ሰዎች ፕሊስ እባካችሁ አቁሙ፣ ስራ እንዲሰሩ አድርጓቸው እና ይሄን አስነዋሪ ነገር ሁላችንም እናስቁማቸው።
ስራ እንስራ፣ እንለወጥ፣ እንተባበር ለማለት ነው። ለማንኛውም በዚሁ አጋጣሚ የሚመለከተው አካል ኢትዮጵያ ውስጥ በአነስተኛ ደሞዝ እየሰሩ በተለይ ዶክተሮች፣ ሌሎች መምህሮች፣ በተለይ ዶክተሮች በዛ ደሞዝ ነው እንግዲህ የሚሰሩት እዚህ ሀገር ግማሽ ቀምስ ለነሱ ትልቅ ክብር አለንና ደሞዛቸው ቢሻሻል ብዬ አስባለሁ። ያ በጣም ትክክል። እኔ ግን እንደሰባለኝ ምን እንደው ታውቃላችሁ፣ እንዲህ የሚያስቸግሩ ሰዎችን አምጥተው ወደ ኢትዮጵያ እኛ መሄድና መስራት መለወጥ የምንፈልግ ሰዎችን ነው ፒክ አድርገው እዛ ያ ሶሉሽኑ ተገኘ። በብዛት ግን የተናገረው እንደኔ ቲክቶክ ላይ አሜሪካ ላይ ቁጭ ብለው ቲክቶክ ላይ 24 hours ቁጭ ብለው የሚለምኑ ሰዎች አሉ። እግዚአብሔር ቁጭ ብለው ማለት ነውና እነሱን ለመናገርም ይመስለኛል ይሄ ልጅ እየተናገረ ያለውና ለምንድን ነው ማሰሩት? እኛ እኮ እግዚአብሔር ምስክሬ ነው፣ እውነቴን ነው ታውቃላችሁ፣ የተማርነውና ማለት ነው። እኔ አይ ዶንት ኖ የማጆሪቲው የአዲስ አበባ የኢትዮጵያ ልጅ በቃ ነው ማጆሪቲው የሀገራችን ህዝብ ላይ ስንማር ያወጣ ነው ከልጅነት እስከ እውቀት ማለት ነው ያወጡት ቤተሰቦቻችን የሁሉ ገንዘብ ግቢ ሄደንም የተማርነው የሁሉ ጊዜ ገንዘብ እንዴት ብዬ ላስረዳችሁ? በወር የሚከፈለን ብር ማለት ነው። እኔ በቃ የምሬ ነው። ሁሉም ሰው አላቅም፣ ሁሉም ሰው አሁን ሳቢ አንቺ አሁን ያለሽበት ነገር ተስፋ ያርጎሻል ብትሉ ነው 0% ምንም ማለት ነው። በጣም እኔ እንዴት ልንገራችሁ፣ ኢትዮጵያ ሀገር ውስጥ የመስራት ኦፖርቹኒቲ ኖሮ ፓርት ታይም እየሰራችሁ እንደፈለጋችሁ ቢሆን ቁጭ የሚል ሰው አይኖርም። እኔ ለምን በጣም በቃ እንደዛ ሰነፍ የምትሉ ሰው ሁሉ ይሰራል። እኛ ሀገር ውስጥ ምንድን ነው የሌለው ካላችሁ ኦፖርቹኒቲ ዜሮ ነው። ማንም ሰው መስራት ትፈልጋላችሁ፣ ግን በምን አጋጣሚ ምን ትሰራላችሁ? የለም ነው። አሜሪካ ሀገር ሄዳችሁ ግን እውነት 24 ሰዓት ሙሉ ቲክቶክ ላይ ቁጭ ብላችሁ የምትለምኑ ሰዎች እንደኔ አቁም። ኢትዮጵያ ውስጥ ያሉትስ እሺ አሁን እንደተናገረው ዶላር 140 ምናምን ብር ነው። ወደዚህ ሲቀየር ጥሩ ብር ይሰራሉ አይደለ? ለነሱ ይጠቅማቸዋል። እዛ ቁጭ ካላችሁ ግን ለምንድን ነው ስራ ማሰሩት? ወይ እንቀየርና እናሳያችሁ እና የሰውን ተስፋ እንትን አትበሉ። በቃ መስራት ከቻላችሁ ስሩ። ደግሞ ዲስኤብል ካልሆናችሁ ነፍሰ ጡር ካልሆናችሁ እንዴት ነው አዛውንትም ካልሆናችሁ ለምንድን ነው ማሰሩት? ይሄ አላቅም ለሚፈልገው ሰው በእርግጥ አይሳካም በሚለው እንውሰደው አይደለ? መስራት የሚፈልግ ሰው ብዙ ጊዜ አይሳካለትም እና ስሩ። ቲክቶክ ላይ እንዳላያችሁ ከዚህ በኋላ አሉ የምር በጣም የሚገርሙ ማለት ነው። ቲክቶክ ላይ እኔ 24 ሰዓት ሙሉ ቁጭ ብለው ሜካፕ እየተቀቡ ሰውን እየተሳደቡ ፖለቲካ ያው ነው የሚያበላው ነገር ፖለቲካ ነው። የሆነ ብሔርን የሆነ ዘር ብቻ እየሰደቡ ሃይማኖት ምን እየረገጡ ብር ያገኛሉ በቲክቶክ በምናምን በተለያየ ፕላትፎርም። ዋይ እንደዚህ ኦፖርቹኒቲ ካለ ለምን ወጣችሁ ማሰሩ? ለምንድን ነው እዚህ ችግር ውስጥ ያለው ህዝብ ኢቨን ኢፍ በልቶ ማደር የከበደው ህዝብ ላይ መታችሁ በብሔር በሃይማኖት እያጋጫችሁ ብር ታገኛላችሁ በቲክቶክ። ግን የእናንተ ጥሩ ኦፖርቹኒቲያችሁ መታቃላችሁ ብትሰሩ ወጣችሁ ብትሰሩ ብር ማግኘት ትችላላችሁ። እዚህ ሀገር ውስጥ ብትወጡ ስራ ስለማታገኙ ነው። ፕሊዝ አስቡበት። እና ደሞዝም ይሻሻልም አይሻሻልም ለነገሩ የዚህ ሀገር ደሞዝ ምንም አይጠቅምም። አስቡበት። ግን የምር በጣም ኢሞሽናል ያደረጉኝ ውድ የሳባቲው ቤተሰቦች እንዲህ እያልን መጨረሻ ላይ ደርሰናል። እስከ ዝግጅት መጨረሻ ላይ አብራችሁን ስለነበራችሁ በጣም አመሰግናለሁ። የዛሬው ቪዲዮ ፈታዘና እንዳደረጋችሁ አልጠራጠርም። ከዛ በፊት ግን ለሳባቲው አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ። ሁላችሁም ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ለጓደኞቻችሁም ሼር አድርጉላቸው። ቴንክ ዩ እስካሁን ድረስ አብራችሁን ስለነበራችሁ በጣም አመሰግናለሁ። ወዳችኋለሁ። ባይ